ዛሬ ደግሞ የራሴን ጉድ ነው የምነግራችሁ። እኛ ቤት ያው በወቅቱ ካለው ከኑሮ አንጻር ስጋ ማለት ልክ እንደ ዓለም ዋንጫ ነው። በቃ በአራት ዓመት አንዴ ምናምን በቃ የሚሰራው እና ያቺ ቀን በጣም ነበር የምትናፍቀን። ከዛ ለእያንዳንዳችን ወጥ ጭማሪ የለም፣ አንዴ ይሰጥሃል። ያችን አጥቃቅተን መብላት ብቻ ነው። እና ታናሽ ወንድሜ ተሰጠው። አያት ምሳ እንዲህ በስንት ጊዜ አንዴ የምትገኝ ይመስላል። አየና ፕላን ያወጣባታል። ዙሁር ደርሷል። ያው ከምሳ ሰዓት ላይ ነው። ሰግጄ ልብላ ወይስ በልቼ ልስገድ? ከራሱ ጋር ሲማከር ቆየና ለምን በኋላ በልቼ እንትን ከምል ሰግጄ በበላ ይሻላል አለና ሄዶ እዛው ስጁድ የሚወርድበት ቦታ ላይ ሳህኑን ቁጭ አደረገና ጀመረ። አላሁ አክበር ብሎ ገና ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን እያለ ሲል የቤታችን ድመት አለች። እንግዲህ ለማዳናት ከኛው ጋር የኖረች ናት። ስጋ ሸቷት፣ ለእሷም በአራት ዓመት አንዴ ነው እኛ ቤት የምታገኘው። ስጋው ሸቷት እያለች ልክ ወደ ሳሎን ትሄድ። እንዴት አድርጎ ይነቃነቅ? እየሰገደ ነው፣ ፈተና ነው። ከማቋረጥ አለና ብቻ እዛው ላይ እንደገና እንደ አዲስ ከመሃል ቢስሚላሂ ራህማኒ ራሂም አልሐምዱሊላህ። ድመቷ አይነት ተሻሻለች ብስ ሲባል ልክ እሱ መቅራት ሲጀምር እሷንም ጸጥ ብሏል። ጠጋ ስትል እንደገና ከአዲስ ሲጀምርና ቢስሚላሂ ራህማን በቃ መከራው። አሁንም ዝም ሲል ጠጋ ስትል ቢስሚላሂ ራህማን ራሂም። መጨረሻ ላይ በቃ እዛ ባለችበት ስትሆን ልክ ስጁድ ሲወርድ አንገቷን ይዞ አላሁ አክበር ብሎ እስከ መጨረሻው ሰላቱን ጨረሰና ይሄ አጋጣሚ ያጋጥኛል የማረሳው ወንድሜ ታናሽ ወንድሜ